እንዳሰማቸው ምንም ገብቷል። በሬውን ያርሱበታል፣ ግን በሬውን መመገብ አይፈልጉም። አማራጭ የላቸውም። ማን በሬውን እኮ አርሰህበት አትለቀውም። በደንብ መመገብ አለብህ። እነሱ 70 90 100 ሚሊዮን ሰርተው ለአንተ 10 ሚሊዮን ብር አይገባም ካሉ ቁማር እየቆመሩ ነው። የመጨረሻው ዘላስቱን እኮ ቪዲዮ ብታየው አይታየዋል መቼም አይደለ? እኔም ሰርቼበታለሁ ቪዲዮ 10 ሚሊዮን ብር የመጨረሻ ቻንስ ሲል ቁማር ነው እንደጀመረው። ከተሸነፍክ ምንም አይነት ገንዘብ አይሰጥም። ዋው እሺ አባቢ ቴንክ ዩ ነይ አይ ሰላም ልበል ሰላም አልተዋለ ይወላችሁ አለ ብዙ ሰው ማዘጋጀት ይፈልጋል። ይሄ ቢዝነስ አትራፊ ትርፋማ እንደሆነ ያውቃል ሁሉም። ጌችም ያውቃል፣ ለጌችም ያዋጣዋል በደንብ። ይሄንን አካውንት ለምንድን ነው ሪፖርት ማስደረግ የተፈለገው? እስቲ ምክንያቱን ንገረኝ። ለምንድን ነው እንደዚህ መሆን የተፈለገው ነው? ምንድን ነው ችግሩ? ካልተስማሙ እኮ አልተስማሙ